ዓርብ ከተሰቀለ ዓርብ ማታም ከተቀበረ እሁድ በማለዳ ከተነሳ ቀኑን ስቆጥረው 3 ቀን ሊሞላ አይችልም። ኢየሱስ ደግሞ ተናግሯል። 3 ቀንና 3 ሌሊት በምድር ልብ ውስጥ ምን አለው አድራለሁ ብሏል። ይዋሽ ዘንድ እሱ ምን አይደለም ሰው አይደለም። ታግዲያ ነገሩ ምንድነው? ነገሩ እንዴት ነው? የካቶሊኩ ዓለም አስተማረው፣ የኦርቶዶክሱ ተቀበለ፣ ፕሮቴስታንቱ ከዚያው ከካቶሊኩ ውስጥም ስለወጣ አጸናው። በቃ ኤቭሪባዲ የትኛውም ሰው የትኛውም የክርስትና ተከታይ ብትጠይቀው መቼን የተሰቀለው ለሱ ዓርብ ነው ብሎ ነው የሚያምነው። ሰውየውም ቆሞ ያስተምራል። ዓርብ ነው የተሰቀለው። ሲጀመር ሰኞ፣ ማክሰኞ፣ ሮብ የሚባሉ ቀናት በመጽሐፍ ቅዱስ ውስጥ የሉም። የሳምንቱ የፊተኛው ቀን በአራተኛው ቀን የሳምንቱ እንደዚህ ያለ ነው የሚቀጥለው ማለት ነው። እሺ እንደዚህ ከሆነ ኢየሱስ ክርስቶስ መቼ ተሰቀለ ለሚለው ጥያቄ መጽሐፍ ቅዱስ ምን ያስተምረናል? እንግዲህ ወደ ጌታችን ወደ ኢየሱስ ክርስቶስ አስተምሮ ስንመለስ ጌታችን ኢየሱስ ክርስቶስ 3 ቀንና 3 ሌሊት በምድር ልብ ውስጥ አድራለሁ ብሎ አስተምራል። ሃይማኖተኛው ዓለም ግን በልማድ ዓርብ ተሰቅሏል፣ ዓርብም ተቀብሯል ብሎ ያስተምራል። ይህ ልማዳዊ አቆጣጠር ደግሞ ከዓርብ ማታ እስከ እሁድ ጠዋት 3 ቀንና 3 ሌሊት ሊመጣልን አይችልም። ምክንያቱም በተራ የሂሳብ ስሌት እንኳን ብናሰላው ኢየሱስ በመቃብር ውስጥ የቆየው ዓርብ ማታ፣ ቅዳሜ ቀንና ቅዳሜ ማታ ይሆናል። በሌላ አገላለጽ ኢየሱስ በመቃብር ውስጥ ያሳለፈው በድምሩ 2 ሌሊቶችና 1 ቀን ብቻ ይሆናል። ይህ ደግሞ ጌታችን ኢየሱስ ክርስቶስ ካስተማረው ትምህርት ጋር ምን የሚል ነው የሚጣረስ ትጋላችሁ። ኦኬ በሳምንቱ በፊተኛው ቀን ነው ምስክርነት የመጣው። እንደዛ ከሆነ አባቶ በኢየሱስም ጸጋ ጨምርልን። አሁን እናንተ ወይም እዚህ ጋር ያለነው ሁላችን ኢትዮጵያውያን ስለሆንን የሳምንቱን ቀን ልጠቀም ፍቀዱልኝ። መጽሐፍ ቅዱስ ውስጥ አንደኛው፣ ሁለተኛው፣ ሶስተኛው ቀን ነው የሚለው። እኛ እንድንግባባ ግን መቼ ነው የተያዘው መቼ ነው የተቀበረው የሚለውን ነገር ወደኛ ላምጣው። ሰኞ ማክሰኞ የሚለውን እንጠቀም ፍቀዱልኝ። ግድ ስለዚህ ኒሳን 14 የዋለው ሮብ ቀን ነው። ኒሳን 14 ኢየሱስ የተሰቀለው ሮብ ቀን ጠዋት 3 ሰዓት ላይ፣ ሮብ ቀን 9 ሰዓት ላይ፣ ቀን 9 ሰዓት ላይ ራሱን አሳልፎ ሰጠ። ሮብ ቀን ወደ ማታ አካባቢ ላይ ተቀበረ። ሐሙስ ኒሳን 15 ስለሆነ ታላቁ ሰንበት ሊገባ ነው። ታላቁ ሰንበት ሊገባ ነው። አሁን የቀን አቆጣጠሩ እንዳትረሱ፣ መሸ ነጋም ከምሽቱ ነው የሚጀምረው። ኦኬ ሐሙስ ቀን ሮብ ማታ ላይ ሐሙስ ገባ ማለት ነው። ኒሳን 15 ወይም ታላቁ ሰንበት ገባ። ግድ አሁን ተመልከቱ። ሐሙስ ኒሳን 15 ማታ አለ። ግድ ሐሙስ ኒሳን 15 ቀኑ አለ። ስንት ቀን? 1 ቀን። ዓርብ ኒሳን 16 ማታው አለ። ዓርብ ኒሳን 16 ቀኑ አለ። ስንት ቀን? 2 ቀን። ቅዳሜ ኒሳን 17 ማታው አለ። ቅዳሜ ኒሳን 17 ቀኑ አለ። ስንት ቀን? 3 ቀን።